የኢፌዴሪ ኢንዱስትሪ ሚኒስትር ክቡር ዶክተር አድጎ ኃይለ ኪሮስ የአምራች ኢንዱስትሪ ልማት ኢንስቲትዩት ምክትል ዋና ዳይሬክተር፣ ክቡር አቶ ስለሺ ለማ የአምራች ኢንዱስትሪ ልማት ኢንስቲትዩት ምክትል ዋና ዳይሬክተር፣ የተከበራችሁ የአዲስ አበባ ከተማ አስተዳደር ከፍተኛ የሥራ ኃላፊዎች፣ ክብርት ካሳነሽ አያሌው የኤችኬ ቢዝነስ ግሩፕ ዋና ሥራ አስፈጻሚና የድርጅቱ ባለቤት፣ የተከበራችሁ የኮንስትራክሽን ድርጅት ባለቤቶች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ የኤችኬ ቢዝነስ ግሩፕ አመራሮችና ሰራተኞች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉም አስቀድሜ በዛሬው ዕለት ኤችኬ ቢዝነስ ግሩፕ ኃላፊነቱ የተወሰነ ግል ማህበር ባዘጋጀው የፎርም ወርክ ማምረቻ ፋብሪካ ምረቃ ስነ ስርዓት ላይ ጥሪያችንን አክብራችሁ ለመገኘት እንኳን በደህና መጣችሁ እያልኩ በድርጅቱና በራሴ ስም የተሰማኝን ደስታ በከፍተኛ አክብሮት ምስጋናዬን አቀርባለሁ። እንደሚታወቀው መንግስት ኢንቨስትመንትን ለማስፋፋትና ባለሀብቶችን በኢኮኖሚ እንቅስቃሴ ውስጥ ድርሻቸውን እንዲወጡ ለማድረግ በሀገራችን ተስማሚ የሆነ የኢኮኖሚ ፖሊሲና የንግድ ሕግ በመዘርጋት ለግል ሴክተሩ ምቹ ሁኔታ ፈጥሯል። ይህንን ምቹ አጋጣሚ በመጠቀም የግል ሴክተሩ ኢንቨስትመንት በማስፋፋት ረገድ ከመንግስት ጎን በመቆም የሀገራችን ኢኮኖሚና ማህበራዊ እድገት ለውጥ እንዲያመጣ ከፍተኛ መዋዕለ ንዋይ በማፍሰስ በልማት ውስጥ ተሳትፎ እያደረጉ ይገኛሉ። በመንግስት በተለይ ለማምረቻ ዘርፍና ለኮንስትራክሽን ኢንዱስትሪው ልዩ የማበረታቻ ድጋፍ በማድረግ የሀገር ውስጥ ባለሀብቶች በኢንቨስትመንት ውስጥ የጎላ ሚና እንዲኖራቸው እያደረገ ያለው ድጋፍና ለዘርፉ የሰጠው ትኩረት ከፍተኛ በመሆኑ የሀገራችን ኢንቨስትመንት እንቅስቃሴ እያደገና የግል ባለሀብቶች ተሳትፎ ከጊዜ ወደ ጊዜ እያደገ ይገኛል። ድርጅታችን ኤችኬ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ይህንን እድል በመጠቀም ከባለፉት 2 ዓመታት ጊዜ ጀምሮ ሲያካሄድ የነበረውን የፎርም ወርክ ማምረቻ ፋብሪካ ግንባታ በማጠናቀቅ እነሆ በዛሬው ዕለት የካቲት 1 2017 ዓ.ም ለምረቃ ዝግጁ አድርጓል። የድርጅታችን ኤችኬ ቢዝነስ ግሩፕ ለዚህ ውጤት በመብቃቱ የተሰማንን ደስታ እየገለጽን ለግንባታው ስኬታማነት ከጎናችን ለቆማችሁት ሁሉ ምስጋናችን እናቀርባለን። ፋብሪካችን በአዲስ አበባ ከተማ አስተዳደር በአቃቂ ቃሊቲ ክፍለ ከተማ በወረዳ 7 በኢንዱስትሪ መንደር ግንባታውን አጠናቆ በአሁኑ ጊዜ ፎርም ወርክ የማምረት ስራ ጀምሯል። ማምረቻ ፋብሪካችን የሚያመርተው ፎርም ወርክ ምርት ለኮንስትራክሽን ዘርፎች ለግንባታ አገልግሎት የሚውል ሲሆን በተለይ ለህንፃ ግንባታ፣ ለሪል ስቴት ግንባታ እና ለተለያዩ ድልድይ ስራዎች በመንግስትም ሆነ ለግል ኮንስትራክሽን ዘርፎች የፎርም ወርክ ግብዓት ለማቅረብ ከፍተኛ አቅም ያለው ፋብሪካ ሲሆን በዘመናዊ ቴክኖሎጂ የተደገፈ የማምረቻ ፋብሪካ በመሆኑ ጠቀሜታው ከፍተኛ ነው። በተለይም በምርት ጥራቱ፣ በወጪ ቆጣቢነቱ ከአካባቢ ጋር ምንም አይነት ተቃርኖ የሌለው በመሆኑ በተጨማሪም ያገለገሉ ፕላስቲኮችን መልሶ በመጠቀም ወይም ሪሳይክል በማድረግ ፕላስቲክ ፎርም ወርክ በማምረት በሀገር ውስጥ የምንጠቀመውን ከእንጨት የሚሰራውን ፎርም ወርክ የሚተካ የደን መራቆትን የሚያስቀር ልዩና ዘመናዊ ማምረቻ ፋብሪካ በመሆኑ ማምረቻ ፋብሪካችንን ልዩ ያደርገዋል። ክቡር ሚኒስትር፣ ክቡራን ሚኒስትር ዴኤታዎች፣ የተከበራችሁ ተጋባዥ እንግዶች፣ ድርጅታችን ኤችኬ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ፋብሪካችንን ገንብተን ለማጠናቀቅ ከ2 ዓመት ጊዜ በላይ የወሰደና ለግንባታው ከፍተኛ ካፒታል ስራ ላይ በማዋል በአይነቱ ልዩና ዘመናዊ ብቸኛ የሆነ ፋብሪካ ለመገንባት ችለናል። ማምረቻ ፋብሪካችን የአዲስ ቴክኖሎጂ ስሪት
ዘመናዊ የሆነ ማሽን የሚጠቀም በመሆኑ በዘርፉ ከፍተኛ የትምህርት ዝግጅት እና ሙያ ያላቸውን ሰራተኞች የሚጠቀም ሲሆን ምርታችን ጥራቱ የተመሰከረለት ከኢትዮጵያ ደረጃዎች ኤጀንሲ ጥራት ማረጋገጫ ያገኘ ምርት ነው። ማምረቻ ፋብሪካችን በአመት ከ1 ሚሊዮን ካሬ ሜትር ስኩዌር በላይ ፎርምወርክ የማምረት አቅም ያለው ፋብሪካ ነው። ይህ ደግሞ ኮንስትራክሽን ዘርፎች የፎርምወርክ ፍላጎት በአስተማማኝ ደረጃ ማሟላት የሚችል ማምረቻ ፋብሪካ መሆኑን ያረጋግጣል። ማምረቻ ፋብሪካችን ስታንዳርዱ የተረጋገጠ ምርት የሚያመርት ሲሆን ይዘቱ 2 በ44 1 በ22 እንዲሁም 1 በ83 በ92 የሆኑ የምርት አይነቶች ሲሆኑ ዘመናዊ ህንፃዎችን ለመገንባት ሌሎችም የግንባታ ስራዎችን ለማከናወን በጣም ተስማሚ የሆነ ምርት ነው። ክቡር ሚኒስትር፣ ክቡራን ሚኒስትር ዴኤታዎች፣ የተከበራችሁ ተጋባዥ እንግዶች፣ በዛሬው የምረቃ ስነ ስርዓት የማምረቻ ፋብሪካችን ዋናው ዓላማ ድርጅታችን በሀገራችን በኮንስትራክሽን ዘርፍ ለተሰማሩ የግል ድርጅቶች እና ለመንግስት ለተቋቋሙ የኮንስትራክሽን ዘርፎች ጭምር በቀጣይነት የግንባታ ፎርምወርክ ግብዓቶችን ማቅረብ የሚችል ማምረቻ ፋብሪካ መሆኑን ለማብሰር ነው። በተጨማሪም አካባቢን የሚበክሉ ያገለገሉ ፕላስቲክ በመሰብሰብ መልሶ የሚጠቀም ወይም ሪሳይክል በማድረግ የአካባቢ ብክለትን የሚከላከል በመሆኑ በህብረተሰቡ ጤና ላይ ምንም አይነት ጉዳት የማያስከትል ማምረቻ ስለሆነ አገልግሎታቸው የጨረሱ ፕላስቲኮች በመጠቀም በጥሬ ዕቃነት ጥቅም ላይ የሚያውል መሆኑን በህብረተሰባችን እንዲገነዘቡ ለማድረግ ነው። እንዲሁም በቀጣይ የኤክስፖርት ስራን ስንጀምር የውጭ ምንዛሬ የሚያስገኝ በመሆኑ ለሀገራችን ኢኮኖሚያዊና ማህበራዊ እድገት ትልቅ ድርሻ ያለው ፋብሪካ መሆኑን መንግስታዊ ያልሆኑ ድርጅቶች በቀጥታ የምርቱ ተጠቃሚ የሆኑ የግል ኮንስትራክሽን ዘርፎች ምርታችንን የማስተዋወቅ ስነ ስርዓት ፕሮግራም ነው። በመሆኑም በዛሬ ዕለት በዚህ ምረቃ ስነ ስርዓት ላይ የተገኛችሁ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም የኮንስትራክሽን ዘርፍ ባለሀብቶች ማምረቻ ፋብሪካችን የተቋቋመለትን ዓላማ ከግብ እንዲያደርስ እና ለሀገራችን ኢኮኖሚያዊ እድገት አስተዋጽኦ እንዲያበረክት ከጎናችን በመሆን የምታደርጉልን ድጋፍ የጎላ በመሆኑ የማምረቻ ፋብሪካችን ውጤታማነት የሚረጋገጠው በኮንስትራክሽን ዘርፍ በተሰማሩ አካላት ከደንበኞቻችን ጋር በሚኖረን ግንኙነት ስለሆነ በቀጣይ ከኛ ጋር እንደምትቆሙ አብረን ተደጋግፈን እንደምንሰራ እምነታችን የጸና ነው። በተጨማሪም የሀገራችን ሚዲያዎች ይህንን ዘመናዊ የሆነ እና ለሀገራችን የኮንስትራክሽን ዘርፎች በግብዓት አቅርቦት ከፍተኛ ሚና ያለውን የፎርምወርክ ማምረቻ ፋብሪካ የሚዲያ ሽፋን በመስጠትና በማስተዋወቅ ምርታችን በሀገር ውስጥና በምስራቅ አፍሪካ ጎረቤት ሀገሮች ጭምር እንድታወቅ ከፍተኛ ድጋፍ እንደምታደርጉልን እንተማመናለን። እንዲሁም ራዕያችን ከሀገራችን ግንባር ቀደም የፎርምወርክ አምራች ፋብሪካ ተደራሽነታችን ደግሞ በምስራቅ አፍሪካ ጭምር ግንባር ቀደም መሆንን ያለመ በመሆኑ በምናደርገው እንቅስቃሴ የሚዲያ ዘርፎች ከጎናችን እንደምትሆኑ እንተማመናለን። በመጨረሻም በዛሬው ዕለት በዚህ ምረቃ ስነ ስርዓት ላይ ተገኝታችሁ ፋብሪካችንን ስለመረቃችሁልን እና ከጎናችን መሆናችሁን ስለምትገልጹልን በድርጅታችን ኤችኬ ቢዝነስ ግሩፕ እና በራሴ ስም እጅግ የላቀ ልባዊ ምስጋናዬን በአክብሮት ላቀርብላችሁ እወዳለሁ። አመሰግናለሁ።